ኢንፋክት የኤርትራ ብሔረተኝነትም የተመሰረተው በትግራይ ጥላቻ ነው። በአጠቃላይ በኢትዮጵያ ግን ደግሞ በተለይ በትግራይ ጥላቻ ላይ ነው የተመሰረተው። የኤርትራ ብሔረተኝነት ኮር ኮንተንቱ የትግራይ ጥላቻ ነው ብዬ ነው የማምነው። የኤርትራ ብሔረተኝነት ጄኖሳይዳል ብሔረተኝነት ነው ብዬ ነው የማምነው። ግን ደብረጽዮን አስመራ ልመርሽ ቢለኝ ግን እኔ አንተ እየመራኸው የሚካሄድ ማርች ወደ አስመራ መካሄድ የለበትም ብዬ ነው የማምነው። ምክንያቱም ሳይጀመር የሞተን እንቅስቃሴ እንዴት ማለት አንድን እንቅስቃሴ የሞተ ፈረስ እንዴት ይመራዋል? አሁን ያለው የህወሓት ሂደት ዴድ ሆርስ ቲዮሪ በትክክል የሚሰራው በነገራችን ላይ ህወሓት ነው። ከዚህ በኋላ ህወሓትን እንዲህ ብታረገው ሊቀና የሚችል ድርጅት ነው ይያው በዋነኝነትና በበላይነት የትግራይን ጉዳዮች እየወሰነ መቀጠል የለበትም የምለው ግን ማናቸውም እነሱ የሚመሩት የሚያካሂዱት ኢኒሺዬቲቭ ሳይጀመር የከሸፈ ስለሆነ ነው። አንድ ይሄን ለማለት የሚያስችል ደግሞ ሞልቶ የተረፈ ተግባራዊ ማሳያ ስላለ ነው። ወይስ ቀጥላሉ